አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የካውሊ ቻናል ቤተሰቦች እንዴት ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም እያልኩ ዛሬም እንግዲህ በሌላ ቪዲዮ በሌላ ትራስ ልብስ ብቅ ብያለሁ ማለት ነው። እዚህ ጋር እንግዲህ በሞራል ነው እየሰራ ያለሁት እና እንደምታዩት ቀይ ቡኒ በነጭ ነው ይዤላችሁ የቀረብኩት ዛሬ። ቀይ ቡኒ በነጭ በሙሉ ፈርጥ ከነፍራሹ ከነትራሱ እንዲሁም ረከቦት አለው፣ ምንጣፍ አለው፣ የራሱ ማች የሆነ የረከቦት ስፍራ አለው እና ደግሞ ላስቲክ የመሬት ላስቲክ ያልጋ ፍራሽ ምናምን አለው ማለት ነው። እና ከናንተ የሚጠበቀው ቪዲዮን እስከ መጨረሻው ማየት ነው። ተከታተሉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ቀይ ቡኒ በነጭ ነው እንግዲህ በሙሉ ፈርጥ ነው። እዚህ ጋር ቤቢዋ 5 ናት ያለቻት። ይሄንኛው ትራሱ ደግሞ 11 ቁልፍ ነው የሚይዘው ማለት ነው። በራሱ ተመሳሳይ ኪስ ነው ማለት ነው የተሰራለት። ቀይ ቡኒ ኪስ ነው ማለት ነው እንደዚሁም የተሰራለት እና ደግሞ የፍራሹ አንድ አይነት ነው። የፍራሹ ያልተቀላቀለ አንድ አይነት ነው እና ደግሞ በላስቲክ እንደዚህ እንደምታዩት እንግዲህ በአራቱ ማዕዘን ላስቲክ አለው ማለት ነው እንዲይዘው። መሀል ላይ ደግሞ ማሰሪያ አለው ማለት ነው እና ደግሞ እዚህ ጋር የምታዩት ረከቦቶች አሉ። ጋቻ የጀበና ማስቀመጫ እና ፈርሜሎ ነገሮች አሉት ማለት ነው። የራሱ የመስታወት ሙሉ ለሙሉ መስታወት ነው። እንዲሁም ደግሞ ይሄ እዚህ ጋር ማሳያችሁ ሱፍራ ነው። ይሄ ሱፍራ ነው። ዙሪያውን ይሄ በትራስ ልብሱ መሀል ላይ ይነጫለው፣ ዙሪያውን ከዛ ጌጥ አለው ማለት ነው እና ደግሞ የመሬት ላስቲክም አለ ማለት ነው። የመሬት ላስቲኩ ወደ ጎልደን ነገር ሄደው ወርቃማ ነገር ነው። እዚህ ጋር ያው ብዙም በደንብ አይታይም ግን አልነጠልኩትም፣ ጫፍ ላይ ነው ያሳየኋችሁ። ምንጣፉ 3x4 ነው ማለት ነው። 3x4 ነው እንትን የታዘዝኩት 4 ሜትር ማለት ነው። እና እንግዲህ ይሄ ወዴት ነው የሚሄደው ካላችሁኝ ወደ ወለዲ ነው። በድጋሚ አሁንም ወደ ወለዲ ነው ማለት ነው የማደርገው። እና እናንተ ማዘዝ ከፈለጋችሁ እዚሁ ላይ ስልክ አለ 0967620555 አለ። እንዲሁም ደግሞ አረፋ የገበያ ማዕከል ኬሚሴ ወሎ ኬሚሴ ይገኛለሁ ማለት ነው። ሌላ ደግሞ ሁለተኛ ቅርንጫፋችንን በጨፋሮ ቤት ከተማ ላይ ለመክፈት ሽርጉርድ እያልኩ ነው ማለት ነው። አሁን በቅርቡ በአዲስ ነገር እመጣለሁ ማለት ነው። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።